የነ ጀነራል ዋቆ ጉቱ ሀገር የነ አልይ ጭሪ ሀገር የበርካታ ጀግኖች ሀገር የሆነችው ባሌ ነው የምገኘው። በጣም የገረመኝ ባሌ በመጣሁበት ሰዓት ላይ ከተሞቻችን ምን ያክል እየተመሳሰሉ እንደሆነ በጣም ብዙ ጊዜ አሁን አዲስ አበባ ክፍለ ሀገር የሚኖር ሰው ወደ አዲስ አበባ ሲሄድ አዲስ አበባ የተሻለ ብዙ ነገር አክሰስ ስላለው ብዙ ኤክስፖዠር ስላለው ልዩነት ይሰማዋል። በጣም የተለየ ቦታ እንደሄደ ይሰማዋልና ወደ ከተማው ሲመለስ ትንሽ ከተማው ደከም ይልበታል። አሁን በኮሪደር ልማት ከተሞች ሁሉ አንድ አይነት እየሆኑ ነው። የሆነ ቦታ ስትሄዱ ሌላ ውበት፣ ሌላ ቦታ ስትሄዱ ሌላ ውበት፣ ሁሉም ተመሳሳይ ስታንዳርድ፣ የመንገዳቸው ስፋት፣ የእግረኛው መንገድ፣ የሳይክል መጓጓዣው መንገድ እጅግ በጣም የሚያምርና የኢትዮጵያ ልማት አንዱን ይዞ አንዱን ጥሎ አንዱን አንጠልጥሎ ሳይሆን ሁሉንም በጋራ አንድ ላይ ይዞ መሆኑን ማሳያ ነው። በተለይ ደግሞ ባሌ በጣም በተፈጥሮ ሀብት የታደለች በጣም በርካታ የተፈጥሮ ሀብት ያላት በተለይ ደግሞ ባሌ ብቻ ያለው የቱሪስት መዳረሻዎች በርግጥም በትክክል ብንጠቀም ኢትዮጵያን ይዞ መነሳት የሚችል ኢትዮጵያን በቱሪዝም ዘርፍ የጀመረችውን የመበልጸጊያ መንገድ አድርጋ የጀመረችውን እውን ማድረግ የሚቻል በጣም ፍቅር የሆነ ህዝብ ያለበት የባሌ ህዝብ ስትመጡ ወይ እንግዳ ሆናችሁ ስትመጡ አከገርቡ ኡልፋዱ ይላቻል እንደ ገብስ የተከበርኩን ማለት ነው። ባሌ አካባቢ ላይ አመጋገባቸው ገብስ ነው፣ ወተት ነው። ወተት እንደ ጎርፍ የሚቀዳበት ገብስ የሚበላበት ማህበረሰቡ በጣም ደስ የሚል ማህበረሰብ የሆነ ፍቅር የሆነ ህዝብ የሆነ እንግዳ ተቀባይ የሆነ ሰው በልቶ የሚጠግብ የማይመስለው እጅግ በጣም ፍቅር የሆነ ህዝብ ነው። በጣም የሚገርማችሁ መሬቱም ለም ነው። ባሌ በጣም በብዙ በገብስ እርሻ ትታወቃለች፣ በስንዴ እርሻ ትታወቃለች፣ ብዙ በፍራፍሬና ጥራጥሬ በጣም ትታወቃለችና መሬቱም ለም ነው፣ ሰውም ለም ነው፣ ሰውም ደግ ነው፣ መሬቱም ደግ ነውና በመምጣቴ በተለይ ደግሞ ሮቤ ከተማ ውስጥ ነው የምገኘው። ሮቤ ከተማ ላይ ባየሁት ልማት ባየሁት በጣም ነቃ ያለ እንቅስቃሴ በጣም ደስ ይላል። ከተማው በጣም ነቃ ብለዋል። እንቅስቃሴው ደስ ይላል። ሰው በጣም ይዘዋወራል። ንግድ አለ። በጣም ደስ የሚል ነውና እጅግ በጣም የሚያኮራ በእያንዳንዱ ቦታ ነው። አሁን እዚህ በጥቼ ደስ ያለኝ ነገር አንድ ቦታ ስትሄዱ ቀዝቀዝ ያለ አንድ ቦታ ስትሄዱ ሞቅ ያለ ሳይሆን ሁሉም ቦታ ላይ የምታዩት የተለያየ ውበትና እንቅስቃሴና የመነቃቃት እጅግ በጣም ደስ ይላልና ይሄንኑ ለማለት ፈልጌ ነው። ባሌ ሮቤ መምጣት አለባችሁ። በጣም ሰው የማይጠግብ ህዝብ በትክክል እውነትም ሰው የማይጠግብ ሲባል ሰው የማይጠግብ ህዝብ ያየሁት እዚህ ነው። እውነት ስትመጡ በቃ ሆዳችሁ ይባባል ወደ ቤታችሁ ለመመለስ። በጣም ነው ሰው የሚወዱት ሰው የሚያከብሩት በጣም ህዝብ ሰው አክባሪ ማህበረሰብ ነውና እጅግ በጣም ደስተኛ ነኝ። Meenati ho'i bulloonati ho'i ciisa cinaacha walootisani waanuma dhoollee bultiini manoollee maali cubbuun ka wal soofotani maali bareedna kanaa laalchasi daawwatani warra ulfoo ulfinaa sanyii ka dhaabbatani arsee arsoomii qarsaa arsee sanduuqa obsaa harkana fuudhii bulloo loo hedduufaa shollisa maali bareedna kanaa laalchasi daawwatani warra ulfoo ulfinaa sanyii ka dhaabbatani